ሰላም እንዴት ናችሁ? የሁሉናንስ ቤተሰቦች ጂፓዞች ከጊዜ ወደ ጊዜ ለየት እያሉ መጥተዋል። እንደምታዩቸው የሚጠቀሙት ሰርኪዩት በቃ ኦልሞስት በጣም ማይነር በሆነች ቦርድ ላይ ሙሉ ለሙሉ አምፕሊፋየሩ እዛው ላይ ሆኗል። ፓወር ሰፕላዩም እዛው ላይ ሆኗል። እና እንደምታዩት በዚህ ፓወር ሰፕላይ ብቻ ነች ያለችው። አንድ ጂፓስ ሲፈታ እቺ ብቻ ነች በውስጡ ያለችው ማለት ነው። እና እንደምታዩት ለመበላሸትም ብዙ ጊዜ ቅርብ እየሆኑ መጥተዋል። ቶሎ ቶሎ ይበላሻሉ። እና እነዚህ ፓወር ሰፕላይም አንድ ላይ ከሆነ ብዙ ጊዜ ፓወር ሰፕላዩ ሲበላሽ እንዴት አድርገን ነው የምንሰራው? 12 ቮልት ለብቻው እንሰጠዋለን ማለት ነው። 12 ቮልት እንደውም ብዙ ጊዜ ከፊት ለፊቱ መሰኪያ ያለው እሱን እንተውና በውስጥ በኩል እንሰጠዋለን፣ ወይ ደግሞ በ12 ቮልት ብቻ ከስተመር እንዲጠቀም እንነግራለን ማለት ነው። ከዚህ በፊት የነበሩት ከትንሽ ከዚህ ቀደም ያሉት ምን ያደርጋሉ? ፓወር ሰፕላይ ለብቻ ሆኖ ሜን ቦርድ ደግሞ ለብቻ ይሆናል። which means አሁን እነሱ በትንሽ ወጪ ካምፓኒዎቹ በትንሽ ወጪ ጂፓዝ እንስራ ነው። ሶ በትንሽ ወጪ ሲሆን ፈርዘር የሌሎች ኮምፖነንቶች ብዙ ኮምፖነንቶች ይወጡና በትንሽ ኮምፖነንቶች እንዲሰራ ይደረጋል ማለት ነው ጂፓዙ። ያ በሚሆንበት ጊዜ ያው ቶሎ ቶሎ የመበላሸት እድሉ ከፍተኛ ነው። ምክንያቱም ኮምፓክትድ ስለሆነ ሂትም አይችልም። ስለዚህ ቶሎ ይበላሻል ማለት ነው የሚሰሩ ጂፓዞች ከሆኑ። የኦልዱ እነዚህ የምትመለከቷቸው ሲጀመር ትራንስፎርመር ነው የሚጠቀመው። ትራንስፎርመሩ መጥኖ ነው የሚሰጠው። አዝ ፓወር ሰፕላይ ሊኒየር ፓወር ሰፕላይ ነው የሚጠቀመው ይሄኛው ማለት ነው። ሶ አሪፍ ሂትሲንክ አለው። አይሲዎቹ ብዙ ናቸው። እንደምታዩቸው አምፕሊፋየር አይሲዎቹ ብዙ ናቸው። ብዙ ጊዜ ችግር ያለው እነሱ ጋር ነው። አልፎ አልፎ ትራንስፎርመር ሊበላሽ ይችላል። የቦርድ ኢሹ እምብዛም አያጋጥም ማለት በራስ ምክንያት የተፈጠረ ችግር ካልሆነ በስተቀር በቀላሉ የሚፈታ የቦርድ ችግር ነው ያላቸው። ሶ እነዚህ በጣም ረጅም ጊዜ ያገለግላሉ። በጣም ከሚባሉ ረጅም ጊዜ ያገለግላሉ። እነዛ ግን ትንሽ ደከም ያሉ ናቸው። ቶሎ ቶሎ አምፕሊፋየር አይሲያቸው ይቃጠላል። አይሲያቸው ደግሞ አይገኝም። እነዚህ ግን በቀላሉ ገበያ ላይ ሁሉም ነገር አክሰስ ማድረግ ይቻላል ማለት። እንደምታዩት ይሄኛው እዚህ ጋር ያለችው ተቃጥላ ነው። ስትቃጠል ምን ይሆናል? ይፈነዳል። ሲፈነዳ በቀላሉ ኖቲስ አድርጎ ማንኛውም ባለሙያ ቀይሮ በቀላሉ ሊሰራው ይችላል ማለት ነው። እና ጂፓዞች እንደዚህ ቢሆኑ ይሻላል ብዬ ነው። ቴንክ ዩ አመሰግናለሁ።